ሚዲያ ነው። በአኬ ሚዲያ የሀገር ውስጥና የባህር ማዶ መረጃዎችን የምንጋራበት እንዲሁም የተለያዩ ይዘት ያላቸው ፕሮግራሞችን የምናስተላልፍበት ሚዲያ ነው። በዚህ ሚዲያ በአጠቃላይ ለሰብአዊነት ቅድሚያ የሚሰጡ ሀሳቦችን የሚንሸራሽሩበት እንዲሁም የጋዜጠኝነትን መሬት በተከተለ መንገድ ሚዛናዊ መረጃዎችን የምናጋራበት የሚዲያ ቻናላችን ነው እና ለዚህ ሚዲያ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ዛሬ ማቅረብላችሁ ወይም ለእናንተ እንደ መረጃ ላጋራችሁ ያሰብኩት መረጃዎች አሉኝ እና ሰሞኑ ወደ ደቡቢቷ ኢትዮጵያ ወደ ጉራጌ ላይ ለአንድ ሳምንት የመሄድ እድሎች ነበሩኝ እና በዛ አካባቢ ላይ ያየኋቸው እንደ ትዝብት የተመለከትኳቸው ነገሮችን አጋራችኋለሁ። ማጋራችሁ መልዕክቶችን መነሻ ያደረኩት ከመዲናችን አዲስ አበባ ወደ ኖክ ተብሎ በሚጠራው አካባቢ ነበር እና ከአዲስ አበባ ወልቂጤ ትራንስፖርት ይዤ ነበር እና ያው በአመት አንዴ በሁለት ዓመት አንዴ አካባቢ በዛ መንገድ የማለፍ እድል አገኛለሁ እና በሰሞኑ ጉዞዬ ትንሽ ለየት የሚያደርገው ብዙ ነገሮችን ለመዳሰስ ወይም ለማየት ምልከታዎችን ለማየት ሞክሬ ነበር እና ከኖክ እስከ ሰበታ፣ ከሰበታ እስከ ይሄ ዲማ፣ አስጎሪ፣ ቱሉ ቦሎ፣ ወሊሶ፣ ወልቂጤ፣ ጉብሬ፣ ጉንችሬ ማዞሪያ፣ ውስፋጃ፣ ዌራ የሚባሉ እነዚህ የገጠር ከተሞችን የማየት እድል ነበረኝ እና እነዚህ ከተሞች ከዚህ በፊት ከነበራቸው እድገት ከማህበራዊ ከፖለቲካዊ እድገት አንጻር ምን አይነት እድገት አሳይተዋል የሚለው ነገር ለማየት ሞክሬ ነበር። እንደገና የትራንስፖርት ሲስተም ውስጥ ምን ይመስላል የሚለው ነገር ለማየት ሞክሬያለሁና በደጋዊ ከተሞች እድገት ምን ይመስላል የሚል ነገር ያየሁኝ ነበር። ቅድም የጠራሁላችሁ እነዚህ ሰበታ፣ ዲማ፣ አስጎሪ፣ ቱሉ ቦሎ፣ ወሊሶ፣ ወልቂጤ፣ ጉብሬ፣ ጉንችሬ ማዞሪያ፣ ጉስባጃ፣ ዌራ የሚባሉ ከተሞች አይቼ ነበር እና በእነዚህ ከተሞች ላይ ሞር ትንሽ ለውጥ አለ ብዬ እንኳን መናገር የምችለው በወልቂጤና በወሊሶ መካከል ያለው የከተማ ከሞት እንቅልፍ ላይ እንደነቁ ከተሞች ትንሽ የማደግ ነገሮች ነበሩ። እሱኛውን አይቼ ነበር እና ትንሽ ለውጦች አሉ። ከሞት እንቅልፍ ውስጥ የመንቃት ነገሮች አሉ። ትንሽ እንቅስቃሴዎች ያሉበት ሁኔታ ነበር እና ሞር ደግሞ ወልቂጤ ከተማ ላይ ያለው ሁኔታ ተዛዝሮ የመመልከት እድል ነበረኝ እና ወደኋላ በስተመጨረሻ አንድ ስለ ወልቂጤ መናኸሪያ ጉዳይ አንድ ነገር አሳያቸዋለሁ። ምክንያቱም ወልቂጤ አካባቢ ላይ ወይም ከወልቂጤ አዲስ አበባ ያለው የትራንስፖርት ሲስተም ከአንድ ዓመት በፊት የገጠመኝን የትራንስፖርት ሲስተም ወይም ችግር ድጋሚ በዚህ ዓመት ገጥሞኝ አይቼዋለሁ። ስለሱም በደንብ አጋራችኋለሁ። እንደገና ደግሞ በአንድ ሳምንት ቆይታ በጉራጌ ዞን ላይ በቆየበት አንድ ሳምንት ውስጥ ያየኋቸው ነገሮች አሉ። በተለይ ከትምህርት ሴክተሩ ላይ የሚታዩ ነገሮች ትምህርት ሴክተር ላይ እንደምታውቁት የአዲሱ የትምህርት ፖሊሲ ከመጣ በኋላ በሀገራችን የመላ ኢትዮጵያውያንን በር ያንኳኳ ጉዳይ ነበር እና ይህ የትምህርት ስርዓቱን በተመለከተ ማለት ነው እና የትምህርት ስርዓቱ ያለበትን ሁኔታ በደንብ ያየንበት በተለይ ከኢንትራንስ መግቢያ ፈተና ከዩኒቨርሲቲ መግቢያ ፈተና ጀምሮ አጠቃላይ ያለው የትምህርት ሲስተሙ ምን ይመስላል የሚለው ነገር የቅርብ ጊዜ ትውስታዎች የቅርብ ጊዜ ሁኔታዎች እንደነበሩ ነው እና የምንመለከተው እና ግን እዛ ሄጄ ያየሁት ነገር እውነት እጅግ ልብ የሚሰብር አንዳንዴ ብዙ ነገሮችን የምታዩበት እና ፖሊሲዎች ሲወጡ ሁሉንም ያካተተ እንደገና ደግሞ እንደየቦታው መታየት ያለበት ነገር መኖር አለበት ብዬ አስባለሁ። ለምሳሌ ጉራጌ ዞን በቆዩባቸው አካባቢዎች ላይ የማየው ነገር ነበር እና በትምህርት ስርዓቱ ላይ ያለው ሁኔታዎች ተማሪዎችን ስጠይቃቸው ነበር እና ምንድነው አጠቃላይ ትምህርት ስርዓቱ ውስጥ ምን ይመስላል የሚል ነገር ሳይ ሁሉስ ተስፋ የመቁረጥ ሁኔታዎች ነበሩ። በተለይ 8ኛ ክፍል 12 ምናምን ተውት ገና በ8ኛ ክፍል ላይ ነው ተስፋ ወደ መቁረጥ እየደረሱ ያሉት እና እዛ አካባቢ ላይ ይሄ ኢንፍራስትራክቸሩ የምንለው መሰረተ ልማቱ በጣም ዜሮ ነው። በተለይ ትምህርት ቤቶች አካባቢ ማለት ነው እና በአጠቃላይ ያለው የትምህርት ስርዓቱ ሁሉንም ያማከለ ቢሆን እንደገና ያሉበት አካባቢ ላይ ኢንፍራስትራክቸሩ የመሰረተ ልማቱን ገና ዜሮ በሆነበት አካባቢ ላይ አሁን ያለው ትምህርት ፖሊሲ ብዙ ጥቅሞች ቢኖሩትም ገና ከአሁኑ ልጆች ወይም ተማሪዎች ተስፋ በመቁረጥ ሂደት ውስጥ ያሉት እና ተማሪዎች ወደቁ ብለን ከመናገር ያለፈ ነገር መስራት ይጠበቃል ብዬ አስባለሁ። ብቁ የሆኑ መምህራኖችን የሚያገኙበት የትምህርት ቁሳቁሶችን የሚያሟሉበት የትምህርት ቤቶች ደረጃዎች የሚሻሻሉበት የዕለት ተዕለት ህይወታቸውን በተመለከተ በደንብ ማየት ያስፈልጋል
እንድልም ብዙ ያስደረገኝ ነገሮች ነበሩ እና ይሄ ደግሞ በተለይ ትምህርት መምሪያዎች እና ትምህርት ሴክተር ላይ የሚሰሩ የመንግስታዊ መስሪያ ቤቶች በትኩረት እንዲሰሩበት በአክብሮት ወይም እንደ አጽንኦት መስጠት እፈልጋለሁ። በተረፈ ግን በጣም የገረመኝ የጆፎሮ ስርዓቱ የጆፎሮ አጠቃላይ የአረንጓዴነቱ ስፋቱ ሁለንተናዊ ልክ አሁን ላይ አዲስ አበባ ላይ የኮሪደር ልማት ተብሎ የሚታሰበው ላይ ጉራጌ ላይ ስትሄዱ ከዚህ ቀደም ይሰራበት እንደነበረ ታዩበታላችሁ። እና ግን አንድ ገጠር ተወልዶ እንዳደገ ሰው እዚህ አካባቢ ላይ በቆየባቸው ጊዜያቶች በጣም እንደ ትዝብት ያየሁት ነገር ቢኖር ልክ የከተሜነት ህይወት ወደ ገጠራማው አካባቢ ላይ በጣም እየተስፋፋ ያለበት ሁኔታ ማለት ነው። እኔ ልጅ ህፃኑን ያደግኩበት አካባቢ ላይ አንደኛው ጎረቤት የአንደኛው ጎረቤት ልጅ ቀጥቶ የሚያሳድግበት እና እንደፈለግ ሆነ የምትኖርበት ኖሮ ነበር። ግን አሁን ላይ እየሆነ ያለ ነገር ያ አይደለም። በአጥር በግንብ ምናምን ነገር ነው የሚታጠበው። በቆርቆሮ ይታጠርና አንኳክተህ ነው የምትገባው ማንነት ተብለህ ትጠይቀህ። በፊት ግን እንደዚህ ነገሮች አልነበሩ። ሰው መሰልጠኑ ይሄ ሲቪላይዝድ መሆኑ እንደዚህ መሆኑ ችግር የለበትም ምንም ያን ያክል። ነገር ግን የከተሜ ህይወት በገጠር ህይወት ላይ አዳፕት እያደረገ የመጣበት መንገድ አለ እና ይሄ ምንድነው ባህሉን በማይጣረስ መንገድ ሁኔታዎችን በማይጣረስ መንገድ ቢሆን ሞር የተሻለ ነው የሚሆነው። ሌሎችን መሳብ የሚችልበትን አቅም ስላለው ማለት ነው። እና ይሄ ነበር የተመለከቱት በዛ አካባቢ ላይ ያለው። እንደገና ደግሞ በአካባቢው ላይ ለኢንቨስትመንት በጣም ምቹ የሆኑ ነገሮች አሉ። ለቱሪስት መስህብ ላይ የሚሆኑ ለኢንዱስትሪ ግብአቶች የሚሆኑ ብዙ ነገሮች አሉበት እና ምንም ያልተነካ አካባቢ ነው። ወደ ጉራጌ ዞን አንድ ኢንቨስተር የሆነ ቦታ ላይ ኢንቨስት ለማድረግ በሚሄድበት ወቅት ላይ ኮንሲደር የሚያደርገው ነገር አለ። የመጀመሪያው ምንድነው ካላችሁ የሰላሙ ሁኔታ ነው። ከዛ የአየሩ ጸባይ ከእንደገና የአየሩ ሁኔታዎች ምን ይመስላል የሚል ነገር እንደ ቅድመ ሁኔታ የሚታይበት ሁኔታዎች አሉ። ጉራጌ ዞን ላይ ይሄ ነገር በጣም አለ። የወጣቱም በዛ ልክ ነው ያለው። ወጣት ስራቱም እንደፈለግ ተማር ኃይሉ አለ። እንደገና ደግሞ ለዛ ለምትፈልገው ግብአት ለማምረት የሚያስፈልግ የአየር ጸባዩ፣ የመሬት አቅርቦቱ፣ የሰላም ሁኔታው በጣም የተመቻቸው ነው እና በዚህ አጋጣሚ አኬ ሚዲያ እዛ አካባቢ ላይ ኢንቨስት ማድረግ ለምትፈልጉ ባለሀብቶች ለተለያዩ ነገሮች እዛ ቦታ ላይ እንድትሄዱ ያበረታታል። ምክንያቱም ቦታው ከምንም ነገር በተለይ ለሰላም በጣም ቅድሚያ የሚሰጥ ለሰላም ደግሞ ሁለንተናዊ ማንነትን ለሰላም ማስገዛት የሚችል ማህበረሰብ ስለሆነ ማለት ነው እና ይሄን ነው የተመለከትኩት። ሌሎች በጊዜ ሂደቶች ውስጥ የምነግራችሁ ነገሮች አሉ። ይሄ በጉራጌ ማህበረሰብ እንደ ፍልስፍና የተያዙ ነገሮች አሉ። ይሄ በርቸበራ፣ ድረድግ የሚባሉ ወርዶች እንደ ፍልስፍና ህይወት ተይዞ የመጡ ነገሮች አሉ። እነዚህን በጊዜ ሂደት ውስጥ ላይ ስለነዚህ በደንብ መረጃዎችን አጋራቸዋለሁ። ስለ ግቤ ፓርክ፣ ስለ ግቤ ብሔራዊ ፓርክ ስለሱንም ከጊዜ በኋላ ብዙ ማጋራችሁ መረጃ ይኖረኛል ማለት ነው እና ግን ከወልቂጤ አዲስ አበባ በሚሄድበት ጊዜ ወልቂጤ መናኸሪያ ላይ ያለው ችግር በእድሜ ልኩ የማይሻሻል የመናኸሪያ የትራንስፖርት ሲስተም ቢኖር ወልቂጤ አዲስ አበባ ያለው የትራንስፖርት ሲስተም ነው። አምና በተመሳሳይ ጊዜ የገጠመኝን ችግር ዘንድሮ በራሱ ምንም ኮፒ ፔስት በሚባል ደረጃ ያየሁበት ሁኔታ ነበር እና ወልቂጤ መናኸሪያ ላይ ስትገቡ ከወልቂጤ አዲስ አበባ ታሪፍ በሚቆርጡበት ሰዓት 305 ብር ነው ሪሲቱ ደረሰኙ የሚያሳየው ማለት ነው እና ልክ መሀል ላይ ከተጓዛችሁ በኋላ ግን የሰውን ክብር በሚነካ መልክ ነው። ከዚህ ቪዲዮ በኋላ ታዩታላችሁ ምልልሱ ምን እንደነበረ ማለት ነው እና ሰውየው የሚናገራቸው ንግግሮች ነበር። ኢቭን በመናኸሪያው ላይ 20 ብር በልቷችኋል እነሱም ይበሏቸዋል እና እኛም ብንበላችሁ ምንም ማለት አይደለም የሚል ቃል ሁላ ሲያወጣ ነበር እና ብቻ ስፖርት ሲስተሙ ላይ የመንግስት አካላቶች የሚመለከተው አካል ሀይ ባይነት ቢኖር እና ህግና ስርዓት ተከትሎ ቢሰሩ የሚል የአኬ ሚዲያ መልእክት ነው እና እኔ ይሄው ደረጃ እንዳለም ይሄ ቲኬት ማለት ነው ደረጃ 2 ነው 204 ብር ነው ይሄ የሚለው ማለት ነው። እዛ 15 ብር እዛ ራሱ በልተውሻል እንኳን አይደለም እኔ ያለው ማለት ነው። እየሰማሽ ነው። እኛ በሰላም ለመሄድ በፍቅር ለመሄድ እያንዳንዳችሁ ሁላችን የምናውቀው ነገር ነው። ትራፊክ ቢያንስ 10 ምናምን ቦታ ያቆመናል። ቅጥቅጥ ራሱ 300 ምናምን ብር ነው። እኔ አሁን በቅጥቅጥ ሂሳብ ራሱ ሂድ እኔ አሁን ማታ አድሬ ነው እዚህ ጋር ያልኩት በ300 አሁን ሂድ ትሉኛላችሁ። ለእናንተ ራሱ እንትን በሉ። ዛሬ ከሰበታ አውቶቡስ ተራ 100 ብር ገብቷል። እንኳን አይደለም ይሄ 100 ምናምን ኪሎ ሜትር 157 ኪሎ ሜትር ሄጄ ስለዚህ ከምንጨቃጨቅ እኔ ከሌላ ሰው ወይም ልፍ ያለ ነገር ከተቀበልኩኝ እኔ ይሄ በገንዘብ በረካ አድርግልኝ እንቀበላችሁ ብር ማለት ነው። አባቢ በቃ አስገባ ያምን አባቱ ፈነደሰ አይደለም ተው በቃ ይኸውልህ አሁን እኔ እሱ እዚህ ጋር ነው የሚወርደው እኔ እናንተ ነው የምንሄደው። እሺ አባት በቃ ይቅርታ በቃ
በቃ ወይስ ይውረድና አንድ ሰው እዚህ ጋር ወክሎ ይሰብስብ ችግር የለውም አዎ በቃ ወረዳ አንተ ይሰቀው ስማካዋለ ማለት ነው